ኢንዱስትሪ 4.0 ከዚህ ቀደም ስለ ኢንዱስትሪ የነበረን ምልከታ ሼክ ያደረገ ነው፣ የነቀነቀ ነው። ኢንዱስትሪ ማለት ጭስና ብረት ብቻ አይደለም። ለምንድን ነው ይሄ የሆነው? ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል 1.6 ቢሊዮን ተበድረ 10 ቦታ በትነ ቆርቆሮ ብትጠፈጥፍ ዋጋ የለውም። እርሱ የሚመሩት መንግስት ያለፉትን ጉድለቶች በምን አይነት መንገድ ነው እየተሸፈኑ እየተሞሉ ያሉት? ኢህአዴግም ይስራው፣ ደርግም ይስራው፣ ስላሴም ይስሩት፣ ሌላም ይስራው ለሀገር ጠቃሚ ከሆነ መቀጠል አለበት። የባህር በር ማጣታችን ያሳደረው ጫና ምን ያህል ነው? ለምንድን ነው የሆርሙዝ ስትሪፕ ማስከፈት የዓለም አጀንዳ የሆነው? ከኛ በላይ ለማን አጀንዳ የሆነው? ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ነገ ከስልጣን ይወርዳሉ ቢባሉ እንኳን ልማትን ከማሳየት ፕሮጀክትን ከማስመረቅ ወዳላ የማይሉ ጀግና መሆናቸውን እመሰክራለሁ። እንደዚሁ ነው። ስለ ሀገሩ ምንነት የሚያውቅ መሪ እንደዚሁ ነው። ሁሉ ነገሩን አጣርቶ ያውቃል። ለስልጣን ሳይሆን ለልማት፣ ስልጣን ሳይሆን ለአገሩ ሉዓላዊነት የሚታገል መሪ ነው የምንፈልገው እንጂ እንደ ጌታቸው ረዳ እዛ ቁጭ ብለው የሽግግር መንግስት ይቋቋምልን ብሎ መቃዠት ተገቢ አይሆንም። እኔ ልል የምፈልገው ውድ ኢትዮጵያውያን እህት ወንድሞቼ፣ ይሄ ከኋላ የምትመለከቱትን ድርጅት ወንጀለኛ ድርጅት ነው። በተገቢው መልኩ ቅጣቱን እንዲያገኝ የኔ ያንቺ ብርታት ያስፈልገናል። ጠንክረን ለፌዴራል መንግስት አቅርበን ወንጀለኛ ድርጅት መሆኑን ማሳወቅ መቻል አለብን። ባህር ማዶ ቁጭ ብሎ የኛን ድንጋይ መወራወር የሚፈልጉትን ግን መቼም ቢሆን አንፈቅድም። ሙስሊሙና ክርስቲያኑን በማጋጨት የአገርን ረብሻ የሚፈልጉ ሰዎችን አንፈቅድም። ምክንያቱም የነቃ ትውልድ ነው። በጣም ብዙ ነገራችንን አውቀናል። እንደ ትላንትናው ድንጋይ አንወረውርም። እንደ ትላንትናው በእምነት አታባሉንም። እንደ ትላንትናው እናንተ የፈለጋችሁት መንገድ ላይ አንገኝም። ለእናንተ ስልጣን እኛ አንሞትም። ይሄ ቁርጥ ንግግሬ ነው። ምናልባት እንኳን ስልጣን ብትይዙ ማን ነው ጠቅላይ ሚኒስትር የሚሆነው? ማን ነው የውጭ ጉዳይ ሚኒስትር የሚሆነው? ማን ነው ምክትል ጠቅላይ ሚኒስትር የሚሆነው? ለምንድን ነው ድንቁር ያለ አስተሳሰብ የምታስቡት? አላውቅም። እንደዛ ደግሞ እንዳልል ዶላር ስለምታገኙ እኛ ድንጋይ